ሰላም፣ ወደ ጥናታዊ ውይይታችን እንኳን በደህና መጣችሁ። ዛሬ በጣም አስደናቂና ጥልቅ የሆነ ርዕስ ይዘን ቀርበናል። አዎ በጣም በጥናታዊ የፋሲካ በዓል እና በኢየሱስ ክርስቶስ ስቅለት መካከል ያለውን ግንኙነት እንመረምራለን። በትክክል የምንመረመራቸው ምንጮችም ከዘጸአት ጀምሮ እስከ ራእይ ድረስ የተዘረጉ ናቸው። ሁሉንም እንደ ሰንሰለት ነው የሚያያይዟቸው። ልክ ነው። ዋናው ዓላማችንም እሱ ነው። ያ በግብፅ የተከበረው የመጀመሪያው ፋሲካ እንዴት ነው ለክርስቶስ መሥዋዕትነት ጥላ ሆነው እና ደግሞ ዛሬስ ምን ትርጉም አለው የሚለውን መመርመር ነው። እውነት ነው። እስቲ በአንድ ምስል እንጀምር። ያችን በግብፅ የነበረችውን የመጨረሻውን አስፈሪ ሌሊት በዓይነ ሕሊናችን እናስባት። የሞት መልአክ ከቤት ወደ ቤት ያልፋል። በአንዱ ቤት ልቅሶ፣ በሌላው ደግሞ ጸጥታ። ልዩነቱ ምን ነበረ? በበሩ መቃል ላይ የተቀባው ደም፣ ያ ደም የአንዱን ሕዝብ ነፃ መውጣት አበሰረ። በጣም ጥሩ መነሻ ነው። እስቲ ከዚህ እንነሳና ወደ ዝርዝሩ እንግባ። እንግዲያው ከመጀመሪያው እንጀምር። ምንጮቹ ላይ የፋሲካን በግ መስፈርት ሳነብ በጣም ነው የገረመኝ። ዝም ብሎ አንድ በግ ምረጥ አይደለም የሚለው፣ በጣም ኮንክሬት መስፈርት አለው። አዎ በጣም ዝርዝር ነው። 1 ዓመት የሆነው፣ ነውር የሌለበት እና ደግሞ ተባዕት መሆን አለበት። ለምንድን ነው የሁሉ ዝርዝር? እነዚህ ዝርዝሮች እንዲሁ እየተቀመጡ አይደሉም። እያንዳንዳቸው በጣም ጥልቅ የሆነ ምሳሌያዊ ትርጉም አላቸው። እስቲ ነውር የሌለበት ሚለውን እንውሰድ። እሺ፣ ይህ በቀጥታ የኢየሱስን ፍጹምነትና ከኃጢአት ነፃ መሆን ነው የሚያመለክተው። ለመሥዋዕትነት የሚቀርበው ነገር እንከን የለሽ መሆን ነበረበት። የንጽሕና ምልክት ማለት ነው። በትክክል የመንፈሳዊ ንጽሕና ጠላ ነበር። እሺ፣ 1 ዓመት የሆነው ተባዕት መባሉስ እሱ ምንን ያሳያል? ተባዕት መሆኑ የቤተሰብ ራስን ወካይንን ያመለክታል። 1 ዓመት የሆነው መባሉ ደግሞ በጉልምስናው በሙሉ ኃይሉ ላይ ያለ መሥዋዕት መሆኑን ነው። ምንጮቹም ይህንን ከኢየሱስ ሕይወት ጋር ነው የሚያገናኙት። በ30ዎቹ መጀመሪያ ላይ ሕይወቱን ሙሉ በሙሉ አሳልፎ ሰጥቷል። ጊዜውም ቢሆን በጣም የተወሰነ ነው አለል። በመጀመሪያው ወር በ14ኛው ቀን በመሸ ጊዜ እና ይሄ ነጥብ ነው በቃ ነገሩን ሁሉ የበልጥ አስገራሚ የሚያደርገው። እንዴት? ምክንያቱም ከኢየሱስ ስቅለት ጋር በትክክል ይገጥማል። ምንጮቹ እንደሚሉት ኢየሱስ በመስቀል ላይ የሞተው በአይሁድ የቀን አቆጣጠር ኒሳን 14 ከሰዓት በኋላ 9 ሰዓት ገደማ ነው። ዋው! እና ያ ወቅት ደግሞ በቤተ መቅደስ ውስጥ የፋሲካ በጎች በብዛት የሚታረዱበት ትክክለኛው ሰዓት ነበር። በቃ በአንድ ጊዜ ነው ማለት ነው የተፈጸመው። በአንድ ጊዜ። ስለዚህ እርሱ የመጨረሻውና እውነተኛው የፋሲካ በግ ሆኖ የቀረበው ልክ የጥንቱ ምሳሌ በመፈጸመበት ቅጽበት ነበር። ይሄ በአጋጣሚ ሊሆን አይችልም። በፍጹም በመለኮታዊ ዕቅድ የተሰናሰለ ነው የሚመስለው። እሺ፣ ስለ ደሙ ስናነሳ ደግሞ እኔ መጀመሪያ ምንጩ ላይ ሳነበው ይሄ ትንሽ የተለጠጠ ትርጓሜ ሆን ብዬ ነበር። የቱ? ደሙ በበሩ ጉበን እና በሁለቱ መቃኖች ላይ እንዲቀባ ታዟል። አዎ፣ እስቲ በዓይነ ሕሊናችን እንሳለው። ደሙ ከላይ በጉበኑ ላይ እና በሁለቱም የጎን መቃኖች ላይ። ልክ ሳስበው ቅርጹ ራሱ የመስቀልን ቅርጽ ነው የሚሰራው። ምንጮቹ የሚሉትም ይሄንን ነው። አዎ፣ ይህ አንዱ ተመሳሳይነት ሳይሆን የታቀደ ትላ ነው ይላሉ። ከኢየሱስ ራስ በሾህ አክሊሉ ከእጆቹ ደግሞ በችንካሩ የፈሰሰው ደም ልክ ያንን የጥንቱ ምልክት እውን እንዳደረገው ነው። በጣም የሚገርም ነው። ዝርዝሩ ግን ይቀጥላል። ለምሳሌ ስጋው በእሳት መጠበስ ነበረበት ይላል። በጥሬው ወይም በውሃ ተቀቅሎ መበላት የለበትም። ለምን ገድ በእሳት? እሳት በመጽሐፍ ቅዱስ ውስጥ ብዙ ጊዜ የመንጻትና የፍርድ ምልክት ነው። ስጋው በእሳት መጠበሱ ኢየሱስ በመስቀል ላይ የተቀበለውን የመከራ ጥልቀት ነው የሚያሳየው። ምንጮቹ የእሳት ጥምቀት ብለው ነው የሚጠሩት። የእሳት ጥምቀት? አዎ። ውሃ በቀላሉ ያልፋል፣ እሳት ግን ነገሮችን ሙሉ በሙሉ ይለውጣል፣ ያነጣል። ኢየሱስ መከራም የውጭ ስቃይ ብቻ ሳይሆን የሰው ልጆችን ኃጢአት የተሸከመበት ጥልቅ መንፈሳዊ እሳት እንደነበረ ያሳያል። እሺ፣ እዚህ ጋር አንድ ጥያቄ አለኝ። ምንጩ ላይ ሳነብ በጣም የገረመኝ አንድ ነጥብ አለ። ምንድን ነው? በአይሁድ ስርዓት
ለአንዳንድ የኃጢአት መስዋዕቶች ስጋቸው አይበላም ነበር፣ ይቃጠል ነበር። ልክ ነው። የፋሲካ በግ ግን መበላት ነበረበት። ለምንድን ነው ይሄ ልዩነት? በጣም ወሳኝ ጥያቄ ነው። ምክንያቱም የፋሲካ መስዋዕትነት ሁለት ዋና ዋና ዓላማዎች ነበሩት። እሺ። አንደኛው የኃጢአት ስርየት ሲሆን፣ ሁለተኛውና ለየት የሚያደርገው ደግሞ ማህተም መሆኑ ነው። ማህተም ስንል ምን ማለታችን ነው? በበሩ ላይ የተቀባው ደም የእስራኤላውያንን ቤት ከግብፃውያን ቤት የሚለይ ምልክት ነበር። የሞት መልአክ ያንን ደም ሲያይ ይህ ቤት የእግዚአብሔር ነው፣ የተጠበቀ ነው ብሎ ያልፍ ነበር። አሃ፣ የመከላከያ ማህተም ነበር ማለት ነው። በትክክል። የኃጢአት ስርየት መስዋዕት ዋጋ ይከፍላል። የፋሲካ በግ ግን ዋጋ ከመክፈሉም በላይ አንተ የእኔ ነህ የሚል የባለቤትነትና የጥበቃ ምልክትም ነበር። ስለዚህ ይሄ በአዲስ ኪዳን አማኞች በመንፈስ ቅዱስ ስለመታተማቸው ምሳሌ ነው ማለት እንችላለን። በፍጹም። ምንጮቹ ይህንን ግንኙነት በግልጽ ያስቀምጣሉ። ጳውሎስ በክርስቶስ በመንፈስ ቅዱስ ታትማችኋል ይላል። ልክ ነው። ደሙ ለእስራኤላውያን የደህንነት ማህተም እንደነበረው ሁሉ መንፈስ ቅዱስም በአማኞች ላይ የተቀመጠ የእግዚአብሔር የባለቤትነትና የጥበቃ ማህተም ነው። በጣም ግልጽ ነው። ታዲያ ወደ መበላቱ ስንመለስ ስጋውን መብላትና ደሙን መጠጣት ያ ምሳሌያዊ ትርጉም አለው ማለት ነው? አዎ፣ ቃል በቃል መውሰድ የለበትም። እሺ። ምንጮቹ ሲያብራሩት ልክ ምግብ ሰውነታችን ገብቶ የኃይላችን አካል እንደሚሆነው ሁሉ ስጋውን መብላት ማለት የእግዚአብሔርን ቃል መቀበል፣ ወደ ውስጣችን ማስገባትና የማንነታችን አካል ማድረግን ያመለክታል። ደሙንስ መጠጣት? ደም ደግሞ የሕይወት ምንጭ ነው። ስለዚህ ደሙን መጠጣት ማለት የዚያን መስዋዕትነት ሕይወት ሰጪ ኃይል ወይም መንፈስ መቀበል ነው። ያ ደግሞ በመንፈስ ቅዱስ በኩል የሚመጣው መለኮታዊ ፍቅር። ስለዚህ ቃሉ ለአእምሮ፣ መንፈሱ ደግሞ ለሕይወት። በትክክል። ሁለቱም ለአንድ አማኝ ሙሉ ሕይወት አስፈላጊ ናቸው። በጣም አስደናቂ ማብራሪያ ነው። ግን ፋሲካ የነጻነት ጉዞ መጀመሪያ እንጂ መጨረሻው አልነበረም አይደል? በፍጹም። ምንጮቹ ያንን በጣም ያጎሉታል። እስራኤላውያን ለመውጣት ዝግጁ ሆነው በፍጥነት መብላት ነበረባቸው። ወገባቸውን ታጥቀው ጫማቸውን አድርገው። ይህ የአስቸኳይነት ስሜት ምንን ያሳያል? ይሄ በጣም ወሳኝ ጭብጥ ነው። ምክንያቱም መዳን የአንድ ጊዜ ክስተት ብቻ ሳይሆን የጉዞ መጀመሪያ መሆኑን ያሳያል። የበኩሮች ሞት የፈርዖንን እልከኝነት ለጊዜው ሰበረው፣ ልክ ስቅለቱ የሰይጣንን ኃይል እንደሰበረው ማለት ነው። እውነት ነው። ነገር ግን ልክ እንደ ፈርዖን ሁሉ ሰይጣንም ገና ሙሉ በሙሉ አልጠፋም። አሁንም ያሳደደ ነው። ይህ ማለት ማዳን ማምለጥ ቢሆንም ጠላት አሁንም ከኋላችን እየተከተለ ነው ማለት ነው። ልክ እንደዛ ነፃ መውጣት አንድ ነገር ነው፣ ከጠላት ግዛት ሙሉ በሙሉ መራቅ ግን ሌላ ነገር ነው። እስራኤላውያን ከግብፅ ወጥተዋል። ነገር ግን ከፊታቸው ኤርትራ ባህር፣ ከኋላቸው ደግሞ የፈርዖን ሰራዊት ነበር። ስለዚህ የኤርትራ ባህርን መሻገሩ ወሳኝ ነጥብ ነበር። ምንጮቹ ይህንን ከአዲስ ኪዳን እምነት ጋር እንዴት ነው የሚያገናኙት? ምንጮቹ የኤርትራ ባህርን መሻገር ከመንፈስ ቅዱስ ጥምቀት ጋር ያመሳስሉታል። ባህሩን ከተሻገሩ በኋላ ነው የፈርዖን ሰራዊት ሙሉ በሙሉ የጠፋው። ለአማኞችም ይህ ማለት ከሰይጣን ግዛት ሙሉ በሙሉ ለማምለጥ በመንፈስ ቅዱስ ግዛት ውስጥ መግባት አለባቸው ማለት ነው። ልክ የድሮውን ማንነት ሰጥሞ በአዲስ መነሳት ማለት ነው። በትክክል። ከውሃው ሲወጡ በሌላኛው ዳርቻ ላይ አዲስ ምድር ላይ ናቸው። ነገር ግን ጉዞ እዚያም አላበቃም አይደል? ከኤርትራ ባህር በኋላም ምድረ በዳ፣ የአማሊቃውያን ጥጋት። እውነት ነው። ጉዞ ይቀጥላል። የኃጢአት ይቅርታና ከጠላት ቁጥጥር ማምለጥ ጅማሬው ነው። ከዚያ በኋላ ግን የማያቋርጥ መንፈሳዊ ውጊያ አለ። የእምነት ፈተናዎች አሉ። የድሮ ልማዶችን መዋጋት አለ። ልክ እስራኤላውያን ከነዓንን ለመውረስ መዋጋት እንደነበረባቸው። በትክክል። ማረፊያው ፊት ለፊት ቢታየም ገብቶ ለመውረስ ትግል ይጠይቃል። አፒዲያናን፣ ይሄ ሁሉ ትግልና ጉዞ ወዴት ነው የሚያመራው? የመጨረሻው ግብ ምንድን ነው? አው ይህንን ከትልቁ ከሰማያዊ ምስል ጋር ስናገናኘው የዚህ ሁሉ ተጋድሎ የመጨረሻው ዓላማ የትእዛዙን እውነተኝነት ማረጋገጥ ነው ይላሉ ምንጮቹ። ይሄ ትንሽ ከበድ ያለ ሐሳብ ነው። የትእዛዙን እውነተኝነት ማረጋገጥ ሲባል ምን ማለት ነው? የእግዚአብሔርን ትእዛዝ፣ ያ የሰይጣን ዋና ክስ፣ ገና ከጅምሩ የጀመረው ክርክር የእግዚአብሔር ትእዛዛት በፍጡራን ሊጠበቁ አይችሉም የሚል ነው። ፍጡር ፈጣሪውን በፍጹም ልቡ ሊወድና ሊታዘዝ አይችልም የሚል ክስ ነው። እሺ፣ ስለዚህ የሰው ልጅ ታሪክ በሙሉ
ይህንን ክስት ውድቅ ለማድረግ የሚደረግ እና አንድ ትልቅ የፍርድ ቤት ክርክር ነው ማለት ነው። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። ይህንን ክስት ውድቅ የሚያደርጉት ደግሞ ምንጮቹ ሰማዕት ምስክሮች ብሎ የሚጠሯቸው ናቸው። በሕይወታቸው የሚመሰክሩ። አዎ፣ በሕይወታቸውና በሞታቸው የእግዚአብሔርን ትእዛዛት እስከ ሞት ድረስ በመጠበቅ ይቻላል ብሎ በተግባር የሚያሳዩ የተወሰኑ ሰዎች ይኖራሉ ይላሉ። የእነሱ ከሞት መነሳት የመጀመሪያው ትንሣኤ ተብሎ የሚጠራው ለዚህ የመጨረሻ ማረጋገጫ ይሆናል። ይህ ሲረጋገጥስ ምን ይሆናል? የዚህ ክርክር መዘጋት ምን ውጤት አለው? የትእዛዙ እውነተኝነት አንዴ ከተረጋገጠ በኋላ ያ ትእዛዝ ለሁሉም የፍርድ መስፈርት ሆኖ ይጸናል። ይህም በሰይጣን ላይ የመጨረሻውን ፍርድ ያስከትላል። በጥልቅ ጉድጓድ ውስጥ ይታሰራል። እናም የሺህ ዓመት መንግሥት የሚባለው ዘመን ይጀምራል። ስለዚህ መስቀሉ ወሳኙ ምት ቢሆንም የመጨረሻው ፍጻሜ የሚመጣው በዚህ ሂደት ነው። በትክክል። ስለዚህ ፋሲካ በቃ የአንድ ጊዜ ታሪካዊ ክስተት ወይም በዓመት አንድ ጊዜ የምናከብረው በዓል ብቻ አይደለም። በፍጹም። ምንጮቹ እንደሚሉት ከሆነ ፋሲካ አሁንም የምንኖረው እውነታ ነው። እውነት ነው። ለዘላለም እንዲከበር የተሰጠው ትእዛዝ በመስቀል ላይ የታየውን ፍቅር እና የነጻነት ጉዞ ለዘላለም ለማስታወስና ለመቀበል እንደተሰጠ ነው የሚተረጎመው። ስለዚህ ለአማኞች እያንዳንዱ ቀን ፋሲካ ነው። አዎ፣ እያንዳንዱ ቀን እና እያንዳንዱ ቅጽበት ፋሲካ ነው። ይሄ በተግባር ምን ማለት ነው? ይህ ማለት በየቀኑ ከኃጢአት ባርነት ነፃ መውጣትን ማስታወስ፣ በየቀኑ ከኋላ የሚያሳድድ ጠላት እንዳለ ተገንዝቦ በንቃት መኖር እና በየቀኑ በጉዞ ላይ እንዳለን ማመን ማለት ነው። ልክ እስራኤላውያን በችኮላ እንደበሉት። በትክክል። እኛም በዚህ ዓለም ውስጥ እንደ ጊዜያዊ ነዋሪዎች ለዘላለማዊው መድረሻችን ዝግጁ ሆነን መኖር አለብን የሚል መልእክት አለው። ለመደምደሚያ አድማጮቻችን እንዲያስቡበት አንድ የመጨረሻ ሐሳብ ማንሳት ፈልጋለሁ። ምንጮቹ ፋሲካን እንደ አንድ አስቸኳይ ማምለት ነው የገለጹት። ጫማን አድርገው ወገብን ታጥቆ ለመጓዝ ዝግጁ ሆኖ። ይህ የአስቸኳይነት ስሜት ዛሬ በብዙዎች ዘንድ የጠፋ ይመስላል። አዎ፣ ይህ በጣም ወሳኝ ጥያቄ ያስነሳል። መዳንን የምንመለከተው ከሚያሳድደን ጠላት እንደማምለት ከሆነ እና ጉዞ ገና እንዳልተናቀቀ ከተረዳን፣ ይህ የአስቸኳይነት ስሜት እምነትን እንደ ቋሚ መድረሻ ወይም እንደ ተመቸን የምንኖርበት ቤት ሳይሆን እንደ ቀጣይነት ያለውና ንቁ ጉዞ እንድንመለከተው አስተሳሰባችንን እንዴት ሊለውጠው ይችላል? እምነት የማረፊያ ቦታ ነው ወይስ የውጊያ ሜዳ? ይህንን ማሰላሰሉ ብዙ ነገሮችን ሊለውጥ ይችላል።